ለበርካታ ወራት ሲጠበቅ የነበረው ዝውውር በስተመጨረሻም ኦን ሆኗል። ክሪስቶስ ዞሊስ የአርሰናል ተጫዋች ለመሆን ተቃርቧል። ኦልሞስት ዝውውሩ ተጠናቋል። ታዲያ የአርሰናል ቀጣይ ኢላማ ማን ነው የሚለውንም አብረን የምንመለከት ይሆናል። እንደ ፋብሪዚዮ ሮማኖ መረጃ መሰረት አርሰናል ሞርጋን ሮጀርስን ለማስፈረም ከመጋረጃው ጀርባ ጠንክሮ እየሰራ ነው። ሰላም የተከበራችሁ የዩቲዩብ ቤተሰቦቼ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ እንግዲህ ከወዲሁ ቻናሉን ሰብስክራይብ ማድረግ እንድትጀምሩ ስል በአክብሮት ጠይቃለሁኝ። ላይክ ማድረግም እንዳይረሳ፣ ይህንን ቪዲዮ እስከ መጨረሻውም እንድትከታተሉ ስል በአክብሮት እጋብዛችኋለሁ። ዛሬ ስለ ክሪስቶስ ዞሊስ ብዙ መረጃዎችን ምናልባት ለማንሳት ከባድ ነው፣ ምክንያቱም ላለፉት ሳምንታት ይበልጥ ስለዚህ ጉዳይ ተከታትለናል፣ መረጃዎችም ሳደርሳችሁ ነበር። ዞሊስ ማለት እጅግ በጣም ድንቅ የሆነ ግሪካዊ የመስመር ተጫዋች ነው። ጥራት ካላቸው አውሮፓ ላይ ተስፋ ካላቸው ተጫዋቾች መካከል ከክንፍ መስመር እየተነሱ አደጋ ከሚፈጥሩ ተጫዋቾች መካከል ግንባር ቀደሙ እንደሆነም ማስታወስ ያለብን ይመስለኛል። ታዲያ አርሰናል ከክለብ ብሩጅ ትላንትና እንደወጣ መረጃ መሰረት በስተመጨረሻም ላለፉት ሳምንታት ሲከታተለው ቆይቶ 40 ሚሊዮን ዩሮ በፈጀ የዝውውር ሂሳብ የግሉ ሊያደርገው ችሏል። እጅግ በጣም አስገራሚ ነው። አሁን ካለው የዝውውር ሂሳብ አንጻር ይሄ እንዲህ አይነት ጥራት ያለው ተጫዋችን በሚያስገርም ለዛውም ደግሞ በባካፕነት ሊያንድሮ ትሮሳርድን ከሸጠበት ሂሳብ አንጻር አርሰናል እጅግ በጣም ትርፋማ የሆነ ዝውውር ነው ያጠናቀቀው ለማለት የሚከብድ አይመስለኝም። እንዲህ አይነት ዝውውሮች ሲገኙ ብዙ ጊዜ ትኩረትን የሚስቡ አይደሉም። ካያችሁ አሁን ለምሳሌ ዞሊስ በክለብ ብሩጅ ነው የሚጫወተው፣ ጥራት ያለው ተጫዋች ነው፣ ምንም ጥያቄ የለውም። ነገር ግን በአርሰናል ቤት ምናልባት ሲመጣ ብዙዎች ኤክስፔክት አድርገውበት አይደለም ይመጣው። ስለዚህ ድምፁን አጥፍቶ ወደ ስራው እንዲገባ ይረዳዋል ማለት ነው። ለአርሰናልም ቢሆን እጅግ በጣም መልካም ዜና ነው። በተሰሎንቄ የተወለደ በግሪክ የተመለከት ነው። ከዛ በኋላ በኖርዊች ቤት መጥቶ አይተነዋል። በተለያዩ ሊጎች ራሱን ማስመስከር ሳይጠበቅበት ነው በክለብ ብሩጅ በደንብ ራሱን ግን ማሳየት የቻለው። የፊኒሽንግ ብቃቱ በጣም አስገራሚ ነው። ድሪብሊንግ፣ ፔስ፣ እያንዳንዱ ነገር ከዚህ ተጫዋች ታገኛላችሁ። ክሬቲቭ ነው። በዛ ላይ ደግሞ ማስታወስ ያለብን ነገር ድንቅ ቁጥሮች ያሉት ተጫዋች ነው። ባሳለፍነው የውድድር ዓመት ብቻ ከ20 ጎል እና ከ20 አሲስት በላይ ማድረግ የቻለ አይነት ተጫዋች ነው በክለብ ብሩጅ ቤት። እርግጥ ነው የቤልጅየም ሊግ እና አሁን ሊጫወትበት የሚመጣበት አርሰናል አንድ አይነት እንግዲህ ባህሪ ያላቸው አይደሉም። ነገር ግን እንዲህ አይነት ጥራት ያለውን ተጫዋች በእንዲህ አይነት የዝውውር ሂሳብ ማግኘት ቀላል እንዳልሆነ ማስታወስ አለብን። ብዙ ጊዜ አይገኝም። ኢቭን ኢፍ ወጣ ያለ ሊጎች ላይ ራሱ ቢሆን ይሄ ተጫዋች የሚጫወተው ትኩረት አይሰጠውም። ከተመለከታችሁ የእንዲህ አይነት የዝውውር ሂሳብ ጉዳይ ላይ ሲመጣ እያንዳንዱ ቡድን ሂሳቡን ሰቅሎ ነው የሚጠብቀው። ስለዚህ ለአርሰናል እጅግ በጣም መልካም የሚባል አይነት ዝውውር ነው። ተጫዋቹም ቢሆን ግልጽ አቋም ነበር የነበረው። በቃ አርሰናልን ብቻ ነው የምፈልገው የሚል አይነት አመለካከት ስለነበረው ለመድፈኞቹ ዝውውሩ ከባድ የሚባል እንዳልነበር ተመልክተናል። ዞሊስ በስተመጨረሻ ወደ አርሰናል ያደረገው ዝውውር ትላንትና ነው ፋብሪዚዮ ሮማኖ ሂርዊጎ ያለው። ቀደም ብሎ ያው እንደ ዴቪድ ኦርነስታይን ዘአትሌቲክ የመሳሰሉ የመረጃ ምንጮች ዴቪድ ኦርነስታይንም በዘአትሌቲክ ነው የሚጽፈው በእርግጥ። ስለዚህ ቀደም ብለው ነበረ የተጫዋቹ ዝውውር እንደተጠናቀቀ ሲያውጁ የነበሩት ለአርሰናል በጣም ቅርብ ናቸውና ሃንድ ኦፍ አርሰናል ቀደም ብለው የተጫዋቹን ዝውውር በጥብቅ ይዘውት እንደነበረ ማስታወስ አለብን። ታዲያ በስተመጨረሻ ዞሊስ ተቀላቀለ። ያው የዞሊስ ዝውውርን ግን ብዙዎች አንድ ግር ያላቸው ነገር ቢኖር ተጫዋቹ ለምንድን ነው የሚመጣው የሚለው ነው። ለምንድን ነው የሚመጣው የሚል አይነት ጥያቄ ከተፈጠረባችሁ አንድ የምረዳው ነገር ማንን ሊተካ ነው የሚመጣው፣ ወይስ የአርሰናል ዋነኛ የግራ ክንፍ ተጫዋች ሆኖ ነው ወይ የሚመጣው የሚል ይመስለኛል። እንደዛ አይደለም። አሁን ካለው ሁኔታ አንጻር ተጫዋቹ ይበልጥ በአርሰናል ቤት መጥቶ የሚጫወትበት አጋጣሚ የተፈጠረው የሊያንድሮ ትሮሳርድ ምትክ በመሆን ነው እንጂ የአርሰናል ዋነኛ የግራ ክንፍ ኢላማ በመሆን እንዳልሆነ ማስታወስ ያለብን ይመስለኛል። መድፈኞቹ እንደሚታወቀው በክረምቱ የዝውውር መስኮት በገበያው በጣም በጥልቀት ይሳተፋሉ ተብሎ ይገመታል። ለዚሁ ደግሞ ዋነኛ ኢላማቸው ዞሊስ ነው። ዞሊስ በግራ ክንፍ ላይ ግን የሚመጣው የሊያንድሮ ትሮሳርድ ባካፕ በመሆን ነው። ኦልሞስት አርሰናሎች 18 ሚሊዮን ዩሮ ላይ የሚጨመር 2 ሚሊዮን ዩሮ በሚከፈል አይነት ቦነስ ነው ሊያንድሮ ትሮሳርድን ወደ ቤሽኪታሽ የሸኙት። እኔ ድንቅ ዝውውር ነው ያልኩበት ምክንያት ከእድሜ አንጻር ከተመለከታችሁት ዞሊስ በእድሜ ያንሳል ከሊያንድሮ ትሮሳርድ። ከዛ በኋላ አርሰናል የተካበት መንገድ በሂሳብም ደረጃ ካያችሁት 40 ሚሊዮን ነው። 20 ሚሊዮን የጨመረው 18 ሚሊዮን ኦልሞስት 20 ሚሊዮን በሚባል
በሚባል ደረጃ ነው ሊያንድሮ ትሮሳርድ ወደ ቤሽክታሽ ያመራው። ስለዚህ ሂሳቡ የተጋነነ አይነት አይደለም፣ በጣም ድንቅ ነው። ኦልሞስት ትርፉንም ሁሉንም አመዛዝኖ ነው አርሰናል ይህንን ተጫዋች የገዛው ማለት ይቻላል። ባካፕ የሚባል አይነት ተጫዋች ነው። የሊያንድሮ ትሮሳርድ እንግዲህ ምትክ ሆኖ ነው ወደ መድፈኞቹ ቤት የሚመጣው። ስለዚህ ከነዚህ አንግሎች አንጻር ስትመለከቱት አርሰናል እጅግ በጣም ትርፋማ የሆነ ዝውውር በተጫዋቹ ላይ እንዳደረገ በደንብ ትረዳላችሁ። ስለዚህ በሚቀጥሉት ቀናቶች ላይ ዞሊስ የሕክምና ምርመራውን እንዲያደርግም በክለብ ብሩጅ እንግዲህ ሜዲካል ፍቃድ ተሰጥቶታል ማለት ነው። የሚቀጥሉት ቀናቶች ላይ ይበልጥ ተጫዋቹ በአርሰናል መለያ ላይ ራሱን ያሳያል ተብሎ ይጠበቃል። የአርሰናልን የፕሪሲዝን ቲም የሚቀላቀለው የመጀመሪያ ተጫዋችም ይሆናል ተብሎ ይገመታል። ምክንያቱም አሁን ላይ በግዳጅ በብሔራዊ ቡድን ግዳጅ የነበሩ ተጫዋቾች ረፍት ይሰጣቸዋል። ቢያንስ 20 ቀን 10 ቀን ይሰጣቸዋል። ዞሊስ ግን በቀጥታ አሁን ላይ ወደ ቡድኑ ይመጣል። ከክለብ ብሩጅም ጋር የወዳጅነት ጨዋታዎችን ሲያደርግ ነበር ነው አንድ ድንቅ ግብ አስቆጥሮ ነበር ክለብ ብሩጅ መለያ በቅርብ ማለት ነው ከተመለከታችሁት የአርሰናል ደጋፊዎች። ስለዚህ ይሄ ተጫዋች የሚቀጥሉት ቀናቶች ላይ ራሱን ለማሳየት ወደ አርሰናል ይመጣል። ለአርሰናል ሁለተኛ ዝውውር ነው። ቀደም ብሎ ሜስሌርን አጠናቋል ለአርሰናል በዝውውር መስኮቱ። ቀጣዩ ደግሞ ክሪስቶር ዞሊስ ሆኗል ማለት ነው። እጅግ በጣም ድንቅ የሚባል የድሪብሊንግ ብቃት ያለው ከግራ ክንፍ እየተነሳ የማጥቃት እንቅስቃሴዎቹ ግሩም የሆኑ ከዚህ ቀደም በኖርዊች የተጫወተ በቡንደስሊጋ ቱም ተጫውቶ አሳልፎ እንደነበር ማስታወስ አለብን። በፎርቱና ዱሰንዶልፍ ቤት ዞሊስ በቤልጅየም ሊግ ኦልሞስት 23 አሲስቶች የነበረው 17 ግቦችን ማስቆጠር የቻለ እጅግ በጣም ድንቅ ተስፋ ከፊት ለፊቱ የሚጠብቀው እንዲሁም ደግሞ በቤልጅየም ፕሮ ሊግም ማትን ማሸነፍ የቻለ ተጫዋች እንደነበር ማስታወስ የሚጠበቅብን ይመስለኛል። በጣም ጥራት ያለው አይነት ተጫዋች ነው። የሚቀጥሉት ዓመታቶች ለሱ ብሩህ እንደሆኑ ብዙዎች ይናገሩለታል። አርሰናሎች ታዲያ በሚቀጥሉት ጊዜያቶች ይህንን ተጫዋች ኦፊሻሊ እንዳስፈረሙትም ይፋ ያደርጋሉ ተብሎ ይጠበቃል ማለት ነው። ዝውውሩን የሜዲካል እንግዲህ ምርመራውን ካጠናቀቀ በኋላ የሚቀጥሉት ቀናቶች በይፋ የአርሰናል ንብረት መሆኑ የሚታወቅም ይሆናል። ታዲያ አርሰናል በዚህኛው የክረምቱ የዝውውር መስኮት በዞሊስ ያበቃል ወይ ነው? አሁን የግራ ክንፉን ለማጠናከር ወደ ገበያው ይወጣል። ቀጣዩ ኢላማ ደግሞ ሞርጋን ሮጀርስ ነው። ምስጋና ይግባው እንግሊዝ ብሔራዊ ቡድን ኦልሞስት ከዓለም ዋንጫው በጊዜ መሰናበቱ ተረጋግጧል። በጊዜ እንኳን ለማለት ይከብዳል። ያው የብሔራዊ ቡድኑ ስለተጠበቀ እስከ ፍጻሜ ይሄዳል ተብሎ አሁን ላይ ግን በአርጀንቲና ከተሸነፈ በኋላ ሞርጋን ሮጀርስም ቢሆን ወደ አስቶን ቪላ የሚመለስ ነው የሚሆነው። ታዲያ የሚቀጥሉት ቀናቶች ላይ ይሄ ተጫዋች ወደ አርሰናል የሚመጣበት እድል በጣም ከፍተኛ ይሆናል። እንደነ ቤን ጃኮብስ መረጃ መሰረት አርሰናል በተጫዋቹ ሙነ ከአስቶን ቪላ ጋር ከተነጋገረ በኋላ ሞርጋን ሮጀርስ ላይ ጥያቄ ለማቅረብ ዝግጅት ላይ እንደሆነ ነው መረጃዎች የሚያሳዩት። ከዓለም ዋንጫው በኋላ ነው የበለጠ ክለቡ አርሰናልም በዝውውር ገበያው ንቁ ሆኖ ተሳታፊ ሆኖ የምናገኘው። ሞርጋን ሮጀርስን ቀድሞውንም ሲከታተለው የከረመው ተጫዋች ነው። በክረምቱ የዝውውር መስኮት ምናልባት ለአርሰናል ዋነኛ ኢላማው በዝውውር መስኮቱ ሮጀርስ ነው ቢባል ግነት አይሆንም። ምክንያቱም መድፈኞቹ ስፍራ የበለጠ የፊት መስመራቸውን ያጠናክራሉ ነው ተብሎ ሲጠበቅ የነበረው ቀድሞውኑም። ታዲያ አሁን ላይ ሞርጋን ሮጀርስን ማግኘታቸው ዋነኛ ኢላማቸው ይሆናል ተብሎ ነው የሚገመተው። እንደ ፋብሪዚዮ ሮማኖ መረጃ መሰረትም ታዲያ አሁን አርሰናል የዞሊስን ዝውውር ካጠናቀቀ በኋላ ከመጋረጃ ጀርባ የሞርጋን ሮጀርስን ዝውውር ለማጠናቀቅ ተንክሮ እየሰራ ነው ሲል መረጃ አውጥቷል ማለት ነው። የሞርጋን ሮጀርስ ስምምነት ከአስቶን ቪላ ጋር የበለጠ ቀላል ሊሆን ይችላል ተብሎ አይገመትም። ምክንያቱም ቀድሞውኑ 130 ሚሊዮን ፓውንድ አካባቢ ይፈልጋሉ የሚል መረጃ በጣም ሲወጣ እንደነበር ማስታወስ አለብን። ታዲያ 130 ሚሊዮን ፓውንድ ለሚፈልጉበት ተጫዋች እርግጥ ነው በ130 እንሸጣለን ብለው በዛ አቋማቸው ጽኑ ላይሆኑ ይችላል። ነገር ግን የ130 ሚሊዮን የመጀመሪያ መክፈቻ ድርድር ከሆነ እስከ ስንት ድረስ ዝቅ ሊል ይችላል? ምናልባት ተጫዋቹ እስከ 100 ሚሊዮን ፓውንድ ሊሸጥም ይችላል የሚል አይነት ግምት ሊኖር ይችላል። አርሰናል ግን በሚቀጥሉት ቀናቶች የመክፈቻ ምናልባት የዝውውር ዋጋ ሊያቀርብ የሚችለው እስከ 80 ሚሊዮን ፓውንድ ድረስ እንደሆነና ቦነሶችን የያዘ እንደሚሆን ይገመታል ማለት ነው። ከ80 ሚሊዮን ፓውንድ ይጀምራል። ያው የመጀመሪያው ጥያቄ ሪጀክት እንደሚሆን የሚጠበቀው ብዙ ጊዜ የተለመደ ነገር ነው። 80 ሚሊዮን ፓውንድም የመጀመሪያ መክፈቻ ጥያቄን ይቀበላሉ የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። እርግጥ ነው አስቶን ቪላ ፋይናንሻል ሲቹዌሽናቸውን ማስተካከል ይፈልጋሉ። ስለዚህ ሞርጋን ሮጀርስ ሊሸጡት ይችላሉ። ሌሎች ተጫዋቾችን ለማስፈረም እየጣሩ ነው የሚገኙት። ትላንትና የጎሜዝን ዝውውር አጠናቀዋል። በነገራችን ላይ የአማካኝ ስፍራ ተጫዋች ነው። ከዛ ደግሞ ሌላም የአማካኝ ስፍራ ተጫዋች የስዊዘርላንዳዊን አማካኝ ያመጡታል ተብሎ ይጠበቃል። ከዛም የፊት መስመሩን የበለጠ የሞርጋን ሮጀርስን ዋነኛ ኢላማቸው አድርገው
ቦታ የሚሸፍን አይነት ተጫዋች እንደሚያመጡት ነው የሚጠበቀው። ስለዚህ መጪዎቹ ቀናቶች ለአስቶን ቪላም ቢሆን የቤት ስራው በጣም ከፍተኛ ነው የሚሆነው። አስቶን ቪላ 100 ሚሊዮን ፓውንድ ቀድሞ ለአርሰናል ሽጦት እንግዲህ ተጫዋቹን ሌላ ተጫዋች የሚያስፈርም ከሆነ ምናልባት በዝውውሩ የአስቶን ቪላ የሚፈልጋቸው ተጫዋቾችም በዋጋ ውድ ሊሆኑበት ስለሚችሉ ቀድሞኑ ማጠናቀቅ፣ ሌሎችን ተጫዋቾች ማስፈረም፣ ከዛ በኋላ ተጫዋቹ መልቀቅ ሊሆን ይችላል ግቡ ማለት ነው። ሞርጋን ሮጀርስ ኦልሞስት ለአርሰናል በጣም መጫወት እንደሚፈልግ ግልጽ ነው። በግል ጥቅማ ጥቅም ከአርሰናል ጋር ስምምነት ላይ ለመድረስ የሚቸገር አይነት ተጫዋች አይደለም። አርሰናል አሁን የሞርጋን ሮጀርስን ዝውውር እንግዲህ ለማቀላጠፍ ተዘጋጅቷል ነው እያለን የሚገኘውም እንግዲህ ፋብሪዚዮ ሮማኖ በግል ጥቅማ ጥቅም ችግሮች ከሌሉ የላቀ ደረጃ ንግግር ላይም ከተገኙ ሁለቱ ቡድኖች እንዲሁም ደግሞ የተጫዋቹም ካምፕ እንዲሁም ደግሞ አርሰናልም ቀላል ነገር አይደለም። ምክንያቱም በዚህ ሰዓት ዝውውሮችን በነገራችን ላይ ስታጠናቅቁ የግል ጥቅማ ጥቅሞችም በጣም ወሳኝ ሚና ሊኖራቸው ይችላል። ተጫዋቹ ደግሞ ለዚህ ዝግጁ መሆኑ ነገሮችን ቀላል ሊያደርግለት ይችላል ለአርሰናል። ስለዚህ መጪዎቹ ቀናቶች በዝውውር መስኮቱ በጣም በተደጋጋሚ ልንሰማው የምንችለው ስም ይሆናል ተብሎ ይጠበቃል። የባርኮላ ጉዳይ ኦልሞስት የሚሆን አይነት አይመስልም። እስካሁን ንግግር አልተደረገም። ኦልሞስት አርሰናሎች ትኩረታቸውን ሙሉ ለሙሉ ሞርጋን ሮጀርስ ማድረጋቸውንም ነው መረጃዎች የሚያሳዩት። ስለዚህ ሞርጋን ሮጀርስ ቀጣዩ የአርሰናል ኢላማ ነው። በፊርማ ደረጃ ሚካኤል አርቴታ የሚፈልገው አይነት ተጫዋች ነው። ሚናውን ከተመለከታችሁት ሁለገብ ነው። ማርቲን ኦዴጋርድ እርግጥ በዚህ ሰዓት እኔ በግሌ አርሰናልን ይለቃል ብዬ አላስብም። ስለዚህ የማርቲን ኦዴጋርድንም ቦታ ማርቲን ኦዴጋርድ በሚጎዳበት ሰዓት እንዲሁም ደግሞ ከግራ ክንፍም እየተነሳ መጫወት ይችላል። ዞሊስ መጥቷል። ሁሌ ባካፕ ይሆናል ማለት አይደለም። ራሱን በደንብ ማሳየት ከቻለ የአርሰናል ዋነኛ እንግዲህ ተጫዋች ሆኖ ልንመለከተው እንችላለን ተብሎ ይጠበቃል። ስለዚህ ሞርጋን ሮጀርስ የአጥቂ አማካኝ ከግራ ዞሊስንም ልታስነሱ ትችላላችሁ። የአርሰናል ምርጫ በጣም እየሰፋ ነው የሚመጣው እንጂ ያንሳል ተብሎ አይገመትም። የሚቀጥሉት ቀናቶች ሞርጋን ሮጀርስ ትኩረት የሚደረግበት አይነት ተጫዋች ነው። ብሩኖ ጉማሬዥም መረሳት ያለበት አይመስለኝም። የበለጠ አርሰናል የሚፈልገው አይነት ተጫዋች ነው። ምክንያቱም ኒክለን ራይስን ምናልባት የእንግሊዝ ብሔራዊ ቡድን ቆይታ እንዲሁም ያለፈው የውድድር ዓመት እጅግ በጣም ዝለትን ማስታወስ ያለብን ይመስለኛል። ስለዚህ እሱንም ቢሆን ይበልጥ ሊያሳርፈው የሚችለው አይነት ሚና ሊወጣ የሚችል አይነት ተጫዋች ነው ብሩኖ ጉማሬዥ። ስለዚህ የሚቀጥሉት ቀናቶች አርሰናል በዝውውሩ ይጠመዳል። የሚፈልጋቸውም ተጫዋቾች እነዚህን ይመስላሉ። ብሩኖ ጉማሬዥ እንዲሁም ደግሞ ሞርጋን ሮጀርስ ትኩረት ተሰጥቷቸው ይሰራባቸዋል። ያው የጉማሬዥ ጉዳይ በጣም ከባድ ነው። ምክንያቱም ኒውካስትል ዩናይትድ ለድርድር የሚመች አይነት ቡድን አይደለም። ሂሳብ በጣም ያዋድዳል። አንዳንድ መረጃዎች እስከ 100 ሚሊዮን ፓውንድም ይፈልጋሉ ይላሉ። አንዳንዶች ደግሞ ከ100 ባነሰ ዋጋ ሊጠናቀቅ ይችላል ይላሉ። ነገር ግን አሁን ላይ ልንል የምንችለው ነገር የብሩኖ ጉማሬዥ አቋም በጣም በዝውውር ገበያው በተለይ እሱ ክፍት ነው። ካምፑም የሱ እንግዲህ የወኪሎች ካምፕም ቢሆን ዝግጁ ነው ዝውውሩን ለማጠናቀቅ። ነገር ግን አርሰናሎች የሁላ ነገር ዋጋ ቢከፈልም የኒውካስትል ዩናይትድ ካምፕ ምን ያህል ዝግጁ ነው፣ የኒውካስትል ዩናይትድ ተደራዳሪዎች ምን ያህል ዝግጁ ናቸው የሚለው ጥያቄ ውስጥ የሚገባ ነው። ለአርሰናል መጫወት በጣም ያስደስተዋል ብሩኖ ጉማሬዥ። የእግር ኳስ ምናልባት የዝውውር በጣም ለትልቅ ቡድን የሚጫወትበት ሰዓቱ ይቺ ትመስለኛለች። ወደ 30 ዓመት ሊጠጋ ነው። 28 ዓመቱ ላይ ነው። 2 ዓመት ቢያንስ ለ30 ዓመቱ ይቀረዋል። እርግጥ ነው የአማካኝ ስፍራ ጨዋቾች እስከ 35-36ም በጥራት ሊጫወቱ ይችላሉ። ነገር ግን የትልቅ ቡድን ዝውውር ሰዓቱ ይሄ ነው። ኒውካስትል ዩናይትድ ትልቅ የሚባል ቡድን እንዳልሆነ ማስታወስ አለብን። ስለዚህ የሚቀጥሉት አመታቶች ላይ በትልቅ ቡድን በሻምፒየንስ ሊግ ተሳታፊነት፣ በፕሪሚየር ሊግ አሸናፊነት ራሱን ማየት የሚፈልግ ከሆነ እጅግ በጣም ክፍት አማራጭ አርሰናል ነው። በዚህ ሰዓት አርሰናሎች ቀድሞውንም ኦሎምፒክ ሊዮን እያለ ራሱ ይህንን ተጫዋች ይፈልጉት እንደነበር ማስታወስ አለብን። እጅግ በጣም ድንቅ የሚባል ጥራት ያለው የአማካኝ ስፍራ ተጫዋች ነው ብሩኖ ጉማሬዥ። የበለጠ በፕሪሚየር ሊጉ ራሱን ማሳየት የቻለ ስለሆነም ነው አርሰናሎች በዝውውሩ ላይ ታትረው ለመስራት የሚጥሩት። የሚቀጥሉት ቀናቶች ለአርሰናል በዝውውር ገበያው ክፍት ነው። እርግጥ ነው እስካሁንም አርሰናል በዝውውር ገበያው የዘገየበት ትግስት በጣም አለው ሲባል ነበር። አንድሪያ ቤርታ መቸኮል አይፈልግም ሲባል ነበረ። የዓለም ዋንጫው እንዲጠናቀቅ ይፈልግ ነበር። የዓለም ዋንጫው ከተጠናቀቀ በኋላ ነው በዝውውር ገበያው ይበልጥ ተጫዋቾችን እያየ መምጣት ይፈልግ የነበረው። አሁን ላይ ታዲያ እድሉን አግኝቷል። የነ ዊሊያም ሳሊባ ባካፕም ይመጣል ተብሎ ነው የሚጠበቀው። ምክንያቱም ዊሊያም ሳሊባ ሚኒመም ከ4 እስከ 5 ወር እንግዲህ በጉዳት ሰርጀሪ ካደረገ በኋላ ከሜዳ ይርቃል እየተባለ ነው የሚገኘው። ስለዚህ እሱ ኤዜሪ ኮንሳ እንዲሁም ደግሞ ሌሎችም እነ ኮንስታንቲኖስ ማቭሮፓኖስ የመሰለ ተጫዋች አለ። ላክሩዋንም እየተመለከቱት ነው የሚል አንዳንድ መረጃ እየወጣ ይገኛል። ስለዚህ አርሰናል በዝውውር ገበያው በጣም በሚቀጥሉት ቀናቶች፣ ሳምንታቶች፣ ወራቶች የሚጠመድ ነው የሚሆነው። የሞርጋን ሮጀርስ ዝውውር ከመጋረጃ ጀርባ እየተተወነበት ነው በነ አንድሪያ ቤርታ ሚኬል አርቴታንም ጨምሮ ማለት ነው። ከዛ ደግሞ የብሩኖ ጉማሬዥ ያለ የዞሊ ዝውውር ተጠናቋል። የሳሊባ ባካፕ ያስፈልጋል። ሌሎች የፊት መስመሮችም ላይ የሚመለከቷቸው አማራጮች አሉ።
ይችላሉ። አልቫሬዝም ላይ አሁንም አርሰናል ገለልተኛ ሆኖ ዝውውሩን ለመመልከት ጥረት እያደረገ ነው። የበለጠ ባርሴሎና ስሙ ከተጫዋቹ ጋር ቢያያዝም አትሌቲኮ ማድሪድ የጸና አቋም ላይ ነው ለባርሴሎና አልሸጥም እያለን የሚገኘው። ስለዚህ የሚቀጥሉት ዓመታቶች ለአርሰናል ተስፋውን ከፍ እያደረጉ በአውሮፓ ሻምፒየንስ ሊግ በፕሪሚየር ሊግና በተለያዩ ውድድሮች ለመምጣት የሚያስፈልግ ከሆነ አሁን ላይ በዝውውር ገበያው ትኩረት ሰጥተው ይሰራሉ ተብሎ ነው የሚጠበቀው። እስኪ የእናንተ የክረምቱ የዝውውር መስኮት ትኩረት ሰጪው ዝውውር የቱ ነው ብላችሁ ታስባላችሁ? ሞርጋን ሮጀርስ ወይስ ደግሞ ሌላ ተጫዋች ብሩኖ ጎማሬዝ? ሀሳባችሁን አስቀምጡልኝ። ለአርሰናል ጠቃሚውስ በዚህ ሰዓት የቱ ነው ከሁለቱ ተጫዋቾች? ይህንንም እንድታሰፍሩልኝ ፈልጋለሁኝ። እስከዚህ ደቂቃ ድረስ ከኔ ጋር አብራችሁ ጥሩ ቆይታ ስላደረጋችሁ ላቅ ያለ ምስጋናዬን አቀርባለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።